አንተ ወንድ ልጅ አይደለም ወንድ ልጅ ከፈለው ነው ምን ያስከና አቦን ዛሬ ነጣ በዚህ ፀሐይ አንገላታኝ እኔን ለመናገር ሳይለየን ወረት ከናቱ ልጅ በልጦ ቅናት ለቦ ደስቶ ለአቤል ሞት ከሆነ የቃየል መስዋዕት መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል ያስጓደኝነት ሁሉንም ነገር አንዴ ነግሬህ ነው እኮ ለነገር ነበር እኮ ላስተዋወቀ ነበር እኮ ሰርፕራይዝ ላደረገ ነበር ታመሙላ ላስተዋወቀኝን ትኬታውን ነው ትኬታን ታስተዋወቀኝ አንተ አሁን መተዋወቁ ነው እንደሚጨንቀን የማገጠችብኝ ያልኩ አንዴ ወይኔ ኧረ አንተ ግን በኢየሱስ ምገርም ሰው ነው። ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ በሌላ ቪዲዮ ተመልሻለሁ። ዛሬ ሰርቼ ማላቀም ፕራንክ ቪዲዮ ነው ሰርቼ የምሰራላችሁ። ጓደኛዬን ጠርቼዋለሁ እየመጣ ነውና የሆነ ፕራንክ ልሰራው አሰብኩኝ። ሐሳቡ ምንድነው? እሱ እኔ ፍቅረኛ አለኝም የለኝም ብዬው አላቅምና ዛሬ ግን ብርግ ብዬ ድንገት ፍቅረኛዬ ካደችኝ ማገጠችብኝ ምናምን ብዬ እየየ ብዬ አለቅስበታለሁ። ነግሬው እንኳን ስለዚህ አይነት ኬዝ እንኳን እሺ አንስቼበት ማላቀው ልጅ ዛሬ እንደዚህ አይነት ነገር ሳነሳበት ምን ሊል እንደሚችል እናያለን። ግን እየየ ብዬ ነው ማለቅስበት። ጠርቼዋለሁ እየመጣ ነው፣ ደውዬለታለሁኝ። አብራችሁን ቆዩ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ወደ ቪዲዮ እናልፋለን። ካሜራ ላስተካክልና እመለሳለሁ። ይመቻችሁ። እሺ እንግዲህ ጋይስ ተመለሰናል። አሁን እየመጣ ነው። እስካሁን ግን አልደረሰም። ትንሽ እንጠብቀዋለን። ያው እንግዲህ ዛሬ ተደርጎ የማያውቀው ፕራንክ አየሁት። እየመጣ ነው። ቆይ ጋይስ እየመጣ ነው። እሺ እንጠብቀው። እንግዲህ ዛሬ እናያለን። ያዘነን ምሳሌ ፊቴ ደስተኛ እንጂ ያዘነ አይመስልም። ግን እንምሰል እስቲ ያዘነ እንዘል። እሺ አንቺ እሺ ነው አለሽ ወይ ዛሬ ለካ አላ ታክሲ ደግሞ ወጣ። ታክሲ እኮ አይኖርም። እኔም በግድ ነው ያገኘሁት። በሰላም ነው የፈለክ? በሰላም ሎክ አክቲቭ እንዴ ለማንኛውም ቤተሰብ ነው። ኧረ ቤተሰብ ሰላም ናቸው። ምን ነው ፊት ላይ ታልከኝ ትንሽ ደብሮኛል። እባክህ ምን ሆንክ? እባክህ ይደብራል ትንሽ። አቦ ተናገር አይደል እንዴ? ልትናገረው እንዴ ጠራኝ ነው? ፊት ልትልብኝ አንተ እንዲደብሮኝ ፊት ልትልብኝ እና ተናገረው እንኳን እንዴ ወዴና ከንቷ ይጋባል እኮ ድብርት እኮ ወደ ሰው ይጋባል። ሲጀምር ተናገባው እና ተጋባብኛ ጻው ተበቃኛለች። ደህና ግን አንተ ወሎ ክላስ ምንም አይት አሪፍ ነው መስከን እና ላይፍ ጠፋ ደግሞ ምንሽ ምን ሰሞኑን በጣም ደብሮኝ ነበር። ምን ሆንክ? ተናገራ እባክህ። ምን ፍቅረኛ ማገጠች? ፍቅረኛ ኪታ መጣ። ፍቅረኛ ማለት ፍቅረኛ ማገጠች? ፍቅረኛ ታል ነው እንዴ ማለት ከመቼ ጀምሮ ነው ለኔ ደብቀ አንተ ፍቅረኛ ያስከ? እንዴት አላውቅም እና ላስታውቅ ነበር ግን ያው ማገጠችብኝ እና ተውኩት። ማለት ማገጠችብኝ መጀመሪያ እንደዚህ ያለ ሰው ነበረች ወይስ እቺ ካረገች ሙዲ ያስከና ኧረ የለም እባክህ። እና ምን ሆነ እንዴ? በጣም የነበረኝ መሬት ተነስተ ፍቅረኛ ማገጠችብኝ ትላለህ እንዴ? ሲጀመር በስንት ጊዜ ሆናችሁ ነው ወደ ማማገጥ ደረጃ ደረሰች? 2 አመት። ጭራሽ 2 አመት ሙሉ ነው ይሳላል። ሙዲ ያስከና ተናገራ። ምንድነው ሙዲ የሚይዘው አንተ? ሲጀመር እኔ ቀልጄ አውቃለሁ። እና 2 አመት ሙሉ የሌለን ፍቅረኛውን ከሄድ መጥቶ ነው ማገጠችብኝ ምናምን ልትለው እናንተ ማን ሊመደባበቅ ነው? ሁሉንም ነገር አንዴ ነግሬህ ነው እኮ ለነገር ነበር እኮ ላስተዋወቀ ነበር እኮ ሰርፕራይዝ ላደረገ ነበር። ታመሙላ ላስተዋወቀኝን ትኬታውን ነው ትኬታን ታስተዋወቀኝ። አንተ አሁን መተዋወቁ ነው እንደሚጨንቀን የማገጠችብኝ ያልኩ አንዴ ወይኔ ኧረ አንተ ግን በኢየሱስ ምገርም ሰው ነው። ማለት ምገርም ሰው ነው እና ያለ ስትተዋወቅ ያልነገርከኝ ስትላይ ምን ዝሎ ነው እንደዚህ? ምን ለየት ምን አይመስልም ነው? እንደዛ አላልኩም። አሁን እኔ ለምን ትነግረኛለህ ነው? እንደ ፍቅረኛ እንዳለ ሳላቅ ምን እንዳለ ሳላቅ ለምንድን ነው አሁን መለያየትን የምነግረኝ?
እኔ እኮ ላስተዋውቅ ነበር አልኩህ እኮ 2 አመት እኮ በቃ ፕራይቬሲ ነገር ይሁን ብዬ እኮ ነው። እንዴት ነው ፕራይቬሲ? 2 አመት ሙሉ ፕራይቬሲ አለ? 2 አመት ማለት እኮ ብዙ ሄዷል እኮ አንተ ምን ነው እኔ እናንተ አብራ ተጋሪ ስንት ጊዜያችን ተጣጣሙ። ኧረ አንተ በእናትህ የሚያሳስብ ነገር ያሳስባል። የራሱ ጉዳይ ነው እሱ ይፈታል። እና ምንድነው ይሻለኛል? ምንድነው ተለማመጣጣ ላይ ምንድነው ማገጠችብኝ እኮ ነው ጥላኝ ሄደች እኮ አይደለም። ምንድነው ብታለቃቀስብኝ? ጤና የለውም እንዴ? አንተ ምንም አይመስልህም ማለት ነው። ዋናውን ነገር ደብቀህ መለያየት ምን ነገር ምን ሊሰራልኝ? እሺ አሁን መፍትሄ አምጣልኛ። እኔ ሁሉንም ነገር እየመጣሁ ምን ነግረዳል እኮ በቃ እኮ አሁን እሱ እኮ ስህተት እንደሆነ እኮ አውቃለሁ፣ ግን እንዳስተዋወቀ ስል እኮ ነው። አንድ ሳምንት ላስተዋወቅ፣ አንድ ሳምንት ነገር ብቻ ነው። ግን እንትን እንደጀመርክ አሁንም ሄድና ራስህ ፍታው ነው የሚለው። እሺ አሁን ምንድነው የሚሻለው? ከማን ጋር የማገጠች ሲጀመር ራስ የሆነ የሰፈር ልጅ ነው። ማን የሰፈር ልጅ ነው? ያውቀዋል። አራት አቋ ሲጀመር እሷ ራሱ ማን ነች? የሩቅ ሰው ነች ወይስ አቃላ? ኧረ ክላስ ነው። ከክላስ ነው የተመለስኩት። ከክላስ ነው የተመለስኩት። ክላስ እንዴት ታየ? የሰፈር ሰው? አይ ልጁ የሰፈር ልጅ ነው፣ የሰፈር ጓደኛ ነውና በቃ በአጋጣሚ መሰለኝ እንጃ ያላቅም ብቻ አንድ ላይ ያገኘዋቸው። ምን ሲያረጉ አይታችሁ ነው? ለማገጠች የሆነ ተሳሳሙ አይነት ነገር አረባ እና ምንድነው የሚሻለው? አንተ ፍቅረኛ አረበ እና ሻው መፍትሄ ስጠኛ። ምንድነው አሁን ወቀሳ ለምን ትወቅሰኛለህ? መፍትሄ ስጠኛ እና አንተ ምንድነው ያሰብከው? ለምንድን ነው ምን አላሰብኩም። በጣም የነበረኝ ተኝቼ መዋል ነው የፈለግኩት ሁላ ማለት ነው። እኔ ያው ለማክረብ ብዬ ነው ጓደኛዬ ስለሆንኩ። ኧረ አንተ ግን የምትገርም ሰው ነው በመድኃኒዓለም። 2 አመት ሙሉ ቢያንስ እኮ አንተ ወር ምናምን ብርሽ ኖርማል ነው። 2 አመት ሙሉ ለተዳረ ወር ቢሆንም ማን ምን እንዲያልጎዳ ወር ቢሆንም ማን ምን እንዲያልጎዳ በዚያ ያለ ባትጣሉም አልነግረኝም ማለት ነው። አረ ላስተዋውቅ ነበር ባንተ። አንተ ለምንድን ነው የማትረዳኝ? በኢየሱስ አረ አልረዳም ባክ። እኔ አንተ ላይ እንደዚህ ባረጋ አንተ እንዴት ነው የምትለኝ? ትቀልዳለህ። አሁን ምን እንድናደርግ ነው ታዲያ የጠራኝ? እኔ ምን አውቃለሁ። ብቻ መፍትሄ ፈልግልኝ አንተ። እኔ ወይ ካልሆነ ራሴን ነው የማጠፋው። አማራጭ ከመሰለ አጥፋ እና ምን ልበል? እንድሞት የምትፈልገው ለሴት ብለህ ነው ልትሞት ነው? ከምን አይነት ጓደኛ ጋር ነው? በቃ የራስህን ኑሮ ኑሮ እሷም የራስህን ኑሮ ትኑር። ዝም ለበላት ማቅጣብኝ። አፈቅራታለሁ እኮ በጣም እኮ ነው የምወዳት። እሷ አትወድማ። ብትወድ እንዲህ አይነት ነገር አታረግም። ለምን አምኖ መቀበል ከበደ? እሺ ምን ተሻለ ታዲያ? ወይ ምከረኛ በቃ ወይ እንድረሳት ወይ እንድታረቃት። እኔ ወይ ይቅርታ ላድርግላት። አንተ ምን ነው የምትሰማህ? መታረቅ ትፈልጋለህ ወይስ? እኔ እንጃ ግራ ገባኝ። ወይ ልታረቃት ወይ ይቅርታ ላድርግላት። እኔ ግራ ገባኝ። ወይ ልጣላት። እኔ ግራ ገባኝ። ተሳስቼ ነው ይቅርታ ሰይጣን አሳስቶኝ ነው አለችኝ። ታምናታለህ? እስከ ዛሬ ማምናት ነበር፣ ግን ካሁን በኋላ ግራ ገብቶኛል እኮ። ለዛ እኮ ነው የጠየቅኩት። ከዚህ በኋላ አላቅም። እነሱን እንድትነግረኝ አንድ የጠራሁት አሁን እኔ ምን እንዳደርግልህ ነው የምትፈልገው? እጄ ልጠይቃት ዳዋ አላቃት ደግሞ እኔ ከማላውቀው ሰው ጋር ምን ብዬ ነው ነው? ምን ትላታለህ? እሱ ችግር የለውም። እኔ ቤቷን እነግርሃለሁ፣ አሳያለሁ፣ ግን ችግር የለውም። እና እናናግርልህ ነው የምፈልገው? ኖ የምፈልገው አይደለም። ምን ይሻላል ነው? አንተ እንደዛ ቢሆን ይሻላል ወይ አናግርልኛ ወይ ለምናት እግሯ ስለወደቀ ደስ ምን ቤት ነው የሚነግረው? ለጓደኛ የሚከፈል መስዋዕትነት ምን ችግር አለው? አሁን ችግሩ ማለት እሷ ነች የማገጠችብኝ። ለምንድን ነው እኔ እግሯ አስደምርቆ በሷ ጥፋት እና ምን አውርታታል? በሰዓቱ አዎ ሰይጣን አሳሳተኝ አለችኝ። ሰይጣን አሳሳተኝ። ከዛ ይቅርታ ምናምን ጠየቀችኝ። ከዛ በጥፊ መትቻት መጣሁ ጭራሽ እና ማቅጣብኝ። ያልገደልኳት ምን ሆኜ ነው? ደውላላት አታውቅም? ከዛ በኋላ ያው አንድ ቀን የደወለችልኝ። ስንት ጊዜው ነው? አንድ ሳምንት እና አንድ ቀን የደወለችልኝ በአንድ ሳምንት። አይ መፍትሄ ስታጣ ነው ነገ የደወልከው? መፍትሄ ማለት ያለቀስክ ነበር። አይ አይኔ ቀልቶ አታየም እንዴ? አይኔ ቀልቶ አታየም እንዴ? እና ምን ይሻላል? አውቃለሁ። ነገረኛ ወይ በቃ መታረቅ ከፈለክ በሰላማዊ በጠረጴዛ ዙሪያ እንነጋገርና እሷንም ጠርተናት እናወራለን። የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲስ እና ልታረቃት
እንዴ ያሰው ምርጫው አንተ ነው እኮ ሰውዬ። ምንድነው ነው አማክረኛ አሁን እስቲ ምን አማከርኩ እኮ ነው። መታረቅ ከፈለከ እናናገራለን። እኔ ፍላጎቴን እኮ እየጠየቀ ያለ የኔ ፍላጎት ትክክል ነው ወይስ አይደለም የሚለውን ለምን አታይልኝም? ደንተ ልብህን ስሜትን የምታውቀው አንተ ነህ እኮ እንዴ። እኔ ለምን ክፉ ጓደኛ ታስመስለው? አሁን ተጣላት ብዬ ደግሞ በኋላ ብትታረቁ እኔ ላይ ናችሁ ዞራችሁ ብትሉት። እኔ ስሜትን ንገረኝ እሺ። ብታረቃት ይችላል ወይስ ብታላት ይችላል? ራስን ስሜት አዳምጥ። ለምን ደስ ስሜት ታሰማለህ? እኔማ ግራ ስለገባኝ አንዴ ማማከር እኮ ያማከርኩ እኮ ነው። ምንም አላማከርከኝም እኮ የፈለግከውን አድርግ እኮ ነው ያልከኝ። ለበ ምን ይላል? መታረቅ ትፈልጋለህ ወይ? አንተ እኔ ደብሮኛል ከፍቶኛል እያልኩ አይደል እንዴ? እምባዬ እየመጣ ነው እኔ ራሴ። ተቀልድ ነው እንዴ? አስተዋል ያን እንትንን ተናገር። ፍላጎትን ተናገር። ወይኔ ፍቅር እንዴት ተቀለደብኝ። ተማማለህ? ፍቅር ነው የምላት እኔ። አይ ትክክል አይመጣው። እባክህ እሱን ያደርጋል። የመታወቂያ ስም ለኔም አልጠቀመኝም። በመታወቂያ ስሙ አገባታለሁ ብዬ ነበር። ያው በመታወቂያ ስሙ ነው የማገጠችብኝ። ፔንሲዮን ይዛ ጭራሽ ፔንሲዮን ምን ስታረግ ተከታተልከ? ሰው ነው የነገረኝ። የሆኑ ጀለሶች አይተዋት ነገሩኝ። ሌላ ያውቃሉ። እኔ ነበር ነው ብቻ ነው ማለት። ኧረ አንተ ልጅ እባክህ ቀን ያታወራተው። እነሱን ለምን አታማክራቸው? እነሱ አላሳዩ አንተና ጓደኛዬ እነሱ እኮ ዝም ብሎ አንድ ላይ ስለሚያዩን እኮ ነው። በቃ ፍቅረኛ ክናት ወይ ብለው ሲጠይቁኝ አዎ ስላቸው ነገሩኝ። አንድ ላይ ስለሚያዩን ብዙ ጊዜ አይሆናል አንድ ላይ። እና እሺ አሁን ምንድነው ማለት? አንተ እኮ ቢዚ ሆነ ስለማታገኘኝ ነው። እሺ አሁን ምንድነው ማድረግ የምፈልገው? እኔ አላውቅም። አንተ ነህ የምነግረኝ። ትታረቃለሽ? ልጠይቅኝ። ልታረቃት እንዴ? ወይ መልሳ እወዳታለሁ እኮ ግን መልሳ አትጠይቀኝ። እወዳታለሁ እኮ ከወደድካት ታረቃታለህ። ግን ደግሞ ማግጣብኛለች። አቦ የራሱ ጉዳይ ነው የሚማዘዘው። አንተ ወንድ ልጅ አይደለም? ወንድ ልጅ ከፈለ ነው ምን ያስከና አቦን ሰዓት ይላል። በዚህ ፀሐይ አንገላታኝ እኔን ለመናገር እንደዛ ነው የሚያስው። አቦ ቀልድ ከሆነ ግን ደስ አይልም። ቀልድ ከሆነ ደስ አይልም። ምንድነው? ሪላክስ ሙዲ ያስክ ነው። አንተ ምንም እኮ ነው ሚስት ማለት ነው። እንዴት ነው ሽብረሳት? ወዴት ነው የምትሄደው? እናንተ ነው የምትነፋረቅ? ወዴት ነው የምትሄደው? ምንድን ነው የምትነፋረቅ? እና ታዲያ ተጣልተኝ እንዴት ነው? አንተ እንኳን አልተረዳኝ። ማን ይረዳኝ? ማን ይረዳኛል? አንተ አልተረዳኝ። ተረዳው እኮ ከዚህ በላይ እንዴት ልረዳ? እሺ ምን ላድርግ ንገረኛ። ምርጫውን ምረጥ አልኩህ እኮ። ምንድነው እኔ የምረዳ ከዚህ በላይ እንዴ? መታረቅ ከፈለክ እናናግራት፣ ካልፈለክ ደግሞ እሺ ደውልላት። ከየት አትችልሽ እንኳን እሰጥሃለሁ አይደል? ደውልላት። ትካለሽ እናባስካ። አይ በነገራችን ላይ ጥሩ ገማች ነህ አንተ። ግን ምን አይነት ጓደኛ ነህ? ማክታብህማ ተለያት ትለኛለህ እያልኩ እያሰብኩ አንተ እናም ነው ያለቀስክብኝ እዚህ ነው ነበር። ፕራንክ ነው አባቴ፣ ፕራንክ ነው። ፕራንካችንን በይፋ ጀምረናል። እንዴት ነው ግን? የሆነ ካሜራው እዛ ጋር በስንት መከራ መሰላችሁ ጋይስ ይሄን ቦታ ያገኘሁት ማለት ነው። እግዚአብሔር ያሸፈንኩበት ነገር የለምና እና እንዴት ነው አንቺ ፕራንካችን? ኧረ እባክህ በነገራችን ላይ ምን ቢያንስ አንድ ቀን እንኳን መንገድ ላይ አለ የሰፈር ልጅ ሆኖ 2 አመት ሙሉ ፍቅረኛ ስለበት አጋነንኩት እኔ ትንሽ ታለቅስ ነው ለማመን የሞከርኩት እንጂ። ኧረ እባክህ አያችሁ፣ ለቅሶ ማለት ነው። ብዙ ጊዜ ሴቶች የሚሸውዱን እያለቀሱ አይደል? ለቅሷቸው ያሳምነናል። በለቅሶ ነው የሸወድኩት እኔ። እየዬ ነው ያልኩት። ያው መግቢያውን ታያለህ። እየዬ ብዬ እለቅሳለሁ ብዬ ነው እንደውም መግቢያውን የሰራሁት፣ ግን እንደፈለኩት ነው ማለት ነው። እና አንተ ከኔ ብዙ ነገር ደብቀሃል። እውነት አልገባ። ይሄ እኮ ውሸት ነው። ፍቅረኛ አለኝ ያልኩህ ውሸት ነው። ውሸቴን ነው። ለማንኛውም ግን ተሰርቼ እውነት ተጫውቼበት የሆነ ሰዓት አዘነልኝ። እኔ ላናግርልህ ምናምን መጀመሪያ ግን ጨክኖ ነበር። ጨካኝ ነህ ነኝ።
ግን ምንም አልደበኩም ሲጀመር እውነት ምንም አልደበቀም። አሁን በነገራችን ላይ መደባበቅ የለም እኛ ጋር ግን ደብቄው ቢሆን እንኳን አይኔን በጨዋ አጥቤ እንደዚህ መጥቼ አስታርቀኝ ግማገጠችብኝ ብዬ አላለቅስም። ግን አልደብኩም። እሷ ለማገጠችብህ አስታርቀኝ ምንድን ነው ደግሞ የኔ እሷ ለማገጠችብኝ እገላታለሁ ምናምን ነገር እንደማለት እንደሆነ ቆፍጠና አትልም እኮ አለቃቀስኩ። ምን ነክቶኝ ነው ትላለህ? አይ ገላታለሁ ማቅጠብኛለች ትላለህ። ኤኒዌይስ ለማንኛውም ግን እንዴት ነበር ፕራንክ? ውስጥ ሀሳብ ስጪ። ምንም እንደ መጀመሪያ ጥሩ እንደ መጀመሪያ ምንም አይልም። እዚህ በኋላ አታገኘኝም። ሲጀመር መች እንደሚጀመር እንኳን አላወቀም ነበርና እንትኑ ቪዲዮ መስራት መች እንደምንጀምር አላወቀምና ድንገት ሀሳብ ሲመጣ ለምን ፕራንክ ተረካ ላይ መስለኝ እኮ አሁንም ተረካ ላይ ያለው መስሎታል። በነገራችን ላይ እየገባችሁ ሰብስክራይብ አድርጉ። እስቲ ስለ ቻናሉ አንዳንድ ነገር በላቸው። አዲስ ኮንተንት መጀመር ደስ ይላል። አዲስ ኮንተንት ነው ያዝልቅልን። እናንተም ሰብስክራይብ አድርጉት፣ አበረታቱት። አዎ እናንተ ላይ ነው ማለቅሰታል። ኤኒዌይስ ለማንኛውም ግን እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ይደረግ። ካሳ ቢሆን ወይ ሻይ ቡና እልሃለሁ። በሻይ ቡና መፋታ መስሎ አዝፈታ እባክህ። ከዛ በላይ የለም እንዴ በነገራችን ላይ ሩቅ መንገድ ነው ያመጣሁት አውቄ እንዲመቼ ለቪዲዮ ብዬ በየት ሰፈር ቦታ ጠፍቶ ነው። ሰፈር ከሆነ ትጠረጥራለህ ብዬ ፈራሁ። ምንም ተጠረጥረ ሰፈር ከሆነማ ያው ብዙ ነገር ትጠረጥራለህ። የሰፈር ሰው እንዳይሰማ አራት ብዙ ጊዜ የምንሄድበት ቦታ ለመሄድ አልፈለኩም። አውቄ የዛ ስለምንጫወት ለጨዋታ ይመስለዋል ብዬ አውቄ ነው ሩቅ ቦታ ላይ ጠራሁት። ኤኒዌይስ ለማንኛውም ግን አብራችሁ ስለነበራችሁ እናመሰግናለን። በቀጣይ በሌላ ፕራንክ መቼም የማያደርገኝም እሱ ግን እኔ ሁሌ እንደማደርገው ቃል ገባላችኋል። ካዋጣ ማለት በቀሉን አሳያችኋል። ይሄ ቪዲዮ ብዙ እይታ ካገኘ አሳያለሁ። በቃ ጣጣ የለውም፣ እንገናኛለን። ጣጣ የለውም። እና ለማንኛውም ግን ሁላችሁም ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። እስከዚያው ደግሞ ሁላችሁም የሀገሬ ልጆች ምንድነው መጨረሻው? ቸር ቆዩልኝ።